አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? ሀባይብ ሰላም ናችሁ ወይ? እንዴት ይዟችኋል? ዛሬ ደግሞ ጅርስ እየሰራሁኝ ነው። በሀገራችን ቅንጫ ይባላል፣ በአረቦቹ ደግሞ ጅርሽ ይባላል። ትንሽዬ ሽንኩርት አቁላልቼ ጨምሬዋለሁ ጅርሹን ማለት ነው። እስከ መጨረሻው ተከታተሉኝ ያበናት። ከዚህም ሰላጣ እየቆረጥኩ እገኛለሁኝ። እነ ቢዛም ተዘገጃጅተዋል። በጣም ነው ደስ የሚለው። የመዳም ቅመሞችዬ ሁላችሁ በዚህ ሰላጣ እየከታተፍን እንገኛል። እዚህ በቀሎ ነው፣ ይሄኛው ደግሞ ሶልያ ነው አህመር። በዚህ መልኩ እያቋረጥን እንገኛለን። የመዳም ቅመሞችዬ እንዴት ናችሁ? እንዴት ይዟችኋል? አዲያ እንዴት ነው? ስራ፣ ጤና፣ ፊያ ከኔ ጋር አልሐምዱሊላህ ረብል ዓለሚን። ሀባይብ ይሄ ደግሞ በሰባነህ ነው የሰራ ነው። በሰባነህ ነው ያኔ መቼም ታውቁታላችሁ። በሰባነህ ነው የተሰራው። ተከታተሉ እስከ መጨረሻው። ሰላጣችን በይሄ መልኩ ጨርሻለሁ ማለት ነው። ሀባይብ ያው የመዳም ቤት ስለሆነ መዳሞቹ ሳይመጡ መጡ አልመጡ እያልኩ ስለሆነ የምቀርጸው እቃውንም ደህና አልተከታተልኩትም ያጋጥመን እና ጅርሹም ሰባነሁንም ሁሉንም ቢዛውንም እየሰራራን እንገኛለን። ገና ብዙ ነው፣ ገና ብዙ ነው የምንሰራው። ጅርሹም እየበሰለ ይገኛል። እየበሰለ ነው። አሸን ማታ ነው ተዘፍዝፎ ያደረውና ዘፍዝፎ ካደረ እንትን ይበስላል ማለት ነው። ካሜራማን ስለሌለ በአንድ እጅ ተይዞ በአንድ እጅ ማማሰል መሽ ፋይዳ ይኸውላችሁ ሰላጣችንም ሐረካት ማሻአላ 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 መረሂሉ ጀንን ምሳችንም ማጅና ምናምን ተደርጎበት አሁን ፍሩም ሊገባ ነው። ኢንሻአላ እስከ መጨረሻው ተከታተሉ። ያ በናት ጅርሻችንም ይኸውላችሁ በይሄ መልኩ እየበሰለ ይገኛል። ኢንሻአላ ይኸውላችሁ ጠዋት የተጣየ ቅንጨ ይባላል በሀገራችን። በይሄ ደግሞ ጅርሽ ይባላል። በጣም ደስ የሚለው በዚህ መልኩ እየበሰለ ይገኛል። አሁን ደግሞ ሀሊብ መረኤ ጨመርበታል። የዛን ሰዓት የሌለ የሆነን ከተፈ እንድተራከም ብዬ ነበር።
ምናምን ይባላል። የልጅቷ ምግብ ምንድን ነው? ለመታለኝ እንደ ዛሬ በነገራችን ላይ ለበኑ መራየው ማለት ነው። የአክደሩ ሱፍ ነው ሸገው ይህ ሴትዮ ቀዩን አምጥታው ስንትም አይደለ ከፊት ስለሆነ ማለት ነው። ያነ ግን አረንጓዴ የሆነ ጽሑፍ ያለበት መሻላ ነው። ወፍራም ነው በጣም። ይህ ደስሙ ወፍራም አይደለም። ይኸው ቀይ ጽሑፍ ያለበት እንትን ያወፍረው። ያውላችሁ ስለወጣን ማሻአላ በጣም ነው የሚያምረው። በዚህ መልኩ ወጥቷል ማለት ነው። ቢዛችንም በሰለ ወጣ ያጠናቀቅን ነው። ያልተሰራ የለም ብቻ ከባድ ነው። ይሄ ሙሰኸን ትጃጅ ነው። ረቤት ከባድ ነው። አንዱ እንደዚህ ቁመኑ ገና በቃ ቁመኑ ነው። ሰላም እዛችንም በዚህ መልኩ ተዘግጅቷል። ማሻአላ በጣም ነው የሚያምረው። ተመጣብኝ ያለች ደግሞ ኮሽያ አይደለ ማኮረንና አዲስ እዚህ አዲስ ሁሉም እንዳይቀር ሶፍራችንን አነጣጣፍን። በዚህ መልኩ እያቀራረብን እንገኛለን። እንደዚህ እየቀራረበ ነው። ፈራሁኝ። አልሐምዱሊላህ ወይኔ መቼ እንትኑን ከፍቼው አስመሳይ ሴትዮ እጃችን እንደዚህ ብሎ አልቋል። ማሻአላ ተባረከላ ጅሪሽ ይባላል በአረብ ሽፎ ማሻአላ 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 በጣም ነው ደስ የሚለው። ይኸው ደግሞ የራሱ የሆነ እንትን አለው ቅመም ሽንኩርት ሁመር አለ አይደል? ሁመር ሽንኩርቱን ቁልት አድርጎ ሁመር የተጨማመረበት መራመጥ ነው። አባይብ ደስ ብሎ የታማታው ምሽት ይሄን ይመስል ነበረ። በጣም ደስ ይላል። ሀባይብ ላይክ ሼር አድርጉኝ። ቤተሰቦቼ አበረታቱኝ። ለምታበረታቱኝም ጀዛኩሙላህ ኸይር። አላህ ሱብሃነሁ ወተዓላ ጀዛችሁን ይክፈለው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ከኔ የበለጠ ደግሞ አላህዬ ወዲዲዲዲዲዲት ያርጋችሁ። መልካም የጾም ቀን አላህ ሁላችንም ሀባይብ። የዚህ አይነት ሰላጣ ደግሞ በጣም ነው የምወደውና ያቻች ደግሞ የኢትዮጵያ ድስት መስላ ኩንጭቻ ላይ ናት።
ማሻላ በጣም ደስ ይላል። ይሄን ይመስል ነበር የዛሬው ውሏችን። ማሻላ ተባረከላ። በቀጣይ እስከምንገናኝ ባይ ባይ። መልካም